በማንኛውም ዕድሜ የማስታወስና የማሰብ ችሎታችንን ለማሻሻል የሚጠቅሙ በሳይንስ የተረጋገጡ ዘዴዎች አሉ። የሰው ስም ከረሳህ፣ የሆነ ክፍል ውስጥ ገብተህ ለምን እዚህ ገባው ብለህ ራስህን ከጠየቅ፣ ያነበብከውንና የሰማውን ከረሳህ ብቻህን አይደለህም። ይህ ችግር የብዙዎቻችን ችግር ነው። መልካሙ ዜና ልክ እንደ ጡንቻ ሁሉ የማስታወስና የማሰብ ችሎታህን ማሰልጠንና ማዳበር ትችላለህ። በዚህ ቪዲዮ ውስጥ የማስታወስ ችሎታችንን የምናሻሽልበት 7 በሳይንስ የተደገፉ ዘዴዎችን ያገኛሉ። እስከ መጨረሻው ከእኔ ጋር ይቆዩ፣ ምክንያቱም የመጨረሻው ዘዴ ጨዋታውን የሚቀይር ነው። አንደኛ፣ የአካል ብቃት እንቅስቃሴ። ለሰለጠነና ለጤናማ አእምሮ ጤናማ አካል ያስፈልጋል። የአካል ብቃት እንቅስቃሴ አእምሮአችን ንቁና የሰላ በማድረግ የማስታወስ ብቃታችንን ከፍ ያደርገዋል። የማሰብ ብቃትን ለማሳደግ ከሰውነታችን እንጀምር። አዎን፣ የአካል ብቃት እንቅስቃሴ የማስታወስ ችሎታችንን ለማሻሻል በጣም ኃይለኛ ከሆኑ መሳሪያዎች ውስጥ አንዱ ነው። በብሪቲሽ ኮሎምቢያ ዩኒቨርሲቲ የተደረገ ጥናት እንደሚያሳየው መደበኛ የኤሮቢክስ የአካል ብቃት እንቅስቃሴ የሂፖካምፓስ መጠንን ይጨምራል። ይህ የአንጎል ክፍል ከቃል ትውስታና ትምህርት ጋር የተቆራኘ ነው። እንቅስቃሴ ወደ አንጎል የደም ፍሰትን ይጨምራል፣ የአእምሮ ሴሎችን እድገት ያበረታታል። ስለዚህ ፈጠን ያለ የ20 ደቂቃ የእግር ጉዞ እንኳን አእምሮን የሰላ ያደርገዋል። ምክንያቱም በእግር ጉዞና በአስተሳሰብ መካከል ከፍተኛ የሆነ አዎንታዊ ግንኙነት እንዳለ ጥናቶች አረጋግጠዋል። የእግር ጉዞ የኦክሲጅንን መጠን እንዲጨምር በማድረግ አዳዲስ ሴሎች በአንጎላችን ውስጥ እንዲመረቱ ያደርጋል። በዚህም የአእምሮን የማሰብና የማስታወስ ብቃት እንዲጨምር ያደርጋል። አዎንታዊ ስሜትንም እንዲኖረን ያደርጋል። በዚህም በሳምንት ከ3 እስከ 5 ቀናት ከ30 እስከ 60 ደቂቃ ለሚሆን ጊዜ ፈጠን ያለ የእግር ጉዞ ወይም ሰምሶማ የሚባለውን ማከናወን ጠቃሚ ነው። ሁለተኛ፣ ጥራት ያለው እንቅልፍ ያግኙ። ጥልቅ እንቅልፍ ከጥልቅ ማደረ ትውስታ ጋር እኩል ነው። አንተ በምትተኛበት ጊዜ አንጎልህ ይሰራል እና ትውስታዎችን፣ መረጃዎችን ያከማቻል፣ ያጠናክራል፣ በየቦታው ያደራጃል። በጥልቅ እንቅልፍ ጊዜ አንጎል የአጭር ጊዜ ትውስታዎችን ወደ ረጅም ጊዜ ያጠናክራል። በቂ እንቅልፍ አለመተኛት እነዚህን ነገሮች በትክክል እንዳይከናወን ያደርገዋል። የእንቅልፍ ጊዜ አእምሮ ራሱን የሚያድስበት ጊዜ ነው። ለመጪው ስራ ራሱን የሚያዘጋጅበት፣ ቀን የሰራውን ስራዎች የሚገመግምበት ጊዜ ነው። በእንቅልፍ ሰዓት አእምሮአችን ቀን ላይ ባየናቸው፣ በሰማናቸው፣ በተማርናቸው፣ ባጋጠሙን ነገሮች የተፈጠሩት የኒውሮኖች ግንኙነት በስራ ብዛት ውስጥ የተገነቡ ወይም የተሰሩ በመሆናቸው ድጋሚ ግምገማ ይደረግባቸዋል። በዚህ ግምገማ መሰረት ጠቃሚ የሆኑ ግንኙነቶች እንዲጠናከሩ ያደርጋል። ጠቃሚ ያልሆኑት ደግሞ እንዲሰረዙ ያደርጋል። በተጨማሪም አሉታዊ የሆኑ ስሜቶች ይታደሳሉ። ስለዚህ በቂ እንቅልፍ አግኝተን ስንነቃ አእምሮአችን ለአዲስ ስራዎች ዝግጁ ሆኖ ይቀርባል ማለት ነው። ዘወትር በየቀኑ ከ6 እስከ 8 ሰዓታት ጥልቅ የዕለት እንቅልፍ ማግኘት የአእምሮአችንን የማሰብና የማስታወስ ብቃት እንዲጨምር ያደርጋል። 3. ለማስታወስ የሚረዱ ምግቦችን ይመገቡ። የተመጣጠነ ምግብ የአስተሳሰብ ፍጥነት ለመጨመር ትልቅ አስተዋጽኦ ያደርጋል። የምትበላው ነገር አእምሮ ይሆናል። በሃርቫርድ ዩኒቨርሲቲ የተጠና ጥናት እንደሚያሳየው በአንቲ ኦክሲደንትስ ኦሜጋ 3 እና ፍላቪኖይድ የበለጸጉ ምግቦች የማስታወስ ችሎታን እና የማሰብ ችሎታን ይጨምራሉ። ምግቦች ባላቸው ንጥረ ነገር እና አእምሮአችን ላይ በሚፈጥሩት ውጤት መሰረት ይለያያሉ። ከፍተኛ የማስታወስ ችሎታና የማሰብ ችሎታን የሚጨምሩ ምግቦች እንደ አሳ፣ አቮካዶ፣ ጎመን፣ የወይራ ዘይት፣ ጥቁር ቸኮሌት፣ እንቁላል፣ እንጆሪና አረንጓዴ ቅጠላቅጠሎች ናቸው።
እነዚህ ምግቦች አንጎላችን ውስጥ የደም ዝውውር በመጨመርና የአንጎል ሴሎች ከማርጀት በመከላከል የማስታወስ አቅምን ለመጨመር ትልቅ ሚና አላቸው። በተጨማሪም በቂ ውሃና ፈሳሾችን መጠቀም ያስፈልጋል። የአንጎላችን 73% የሚሆነው ውሃ ነው። ስለዚህ ሁልጊዜ በቂ ውሃ መጠጣታችን እርግጠኛ እንሁን። አዎ፣ መለስተኛ የውሃ መጠማት እንኳን የማስታወስ ችሎታን ሊጎዳ ይችላል። ስለዚህ በእያንዳንዱ ምግብ ላይ ቢያንስ አንድ የአእምሮ ትውስታ የሚያሻሽል ምግቦችን ይጨምሩ። 4. የአእምሮአችንን በየጊዜው ማሰራት። አእምሮአችን የሚያስበው፣ ትውስታን የሚያከማቸው፣ የሚያስታውሰው ብቻ ሁሉ ነገር የሚሰራው በኒውሮኖች መነካካት ግንኙነት ነው። አዲስ ነገሮችን ስናውቅ፣ ስንማር አዲስ የኒውሮኖች ግንኙነት ይፈጠራል። የምናውቀውን ስናስታውስ፣ ስንለማመድ የነበረው ግንኙነት ይዳብራል። በዚህም መሰረት ደጋግመው የተነካኩ መልእክት የተቀባበሉ ኒውሮኖች ግንኙነታቸው እየተጠናከረ ይሄዳል። መልእክት ሲቀባበሉ ከሌሎች በፈጠነ ሁኔታ ይሆናል ማለት ነው። ይህም በአጠቃላይ የአእምሮአችንን አሰራር፣ የማሰብ ችሎታችንን ፍጥነት እንዲኖረው፣ ነባር ግንኙነቶችን እንዲጠናከሩ ማድረግ ይችላል። ይህንን እንዴት ነው የምናደርገው ብንል የምናውቀውን ቀድሞውኑን የተማርነውን ነገሮች ለማስታወስ በመሞከር በመደጋገም የእነዚህን ኒውሮኖች ግንኙነት እንዲጠናከርና እንዲዳብር እናደርጋለን። ራስን መፈተን ሌላኛው አዳዲስ ግንኙነቶችን እንዲፈጠሩ ማድረግ ነው። አዳዲስ የኒውሮኖች ግንኙነት እንዲፈጠሩ ለማድረግ አዳዲስ ነገሮችን መማር ያስፈልጋል። አዳዲስ ሙያዎችን መማር፣ የሙዚቃ መሳሪያዎችን መማር፣ በተለይ አዲስ ቋንቋን መማር አዳዲስ የኒውሮኖች ግንኙነት እንዲፈጠር ያደርጋል። ተያይዞም የአእምሮአችን የአሰራር ቅልጥፍና፣ የማሰብ ብቃት እንዲጨምር ያደርጋል። ሁሌም አእምሮ በንቃት ነገሮችን እንዲሰራ መስራት እንዲቀጥል ለማድረግ ጥቃቅን የሂሳብ ቀመሮችን በራሳችን በአእምሮአችን መስራትና መለማመድ ማዳበር በጣም አስፈላጊ ነው። በአጠቃላይ አእምሮአችን መማር እንዳያቆምና እንዲቀጥል ማድረግ፣ የተማርነውን በትሬኒንግ በልምምድ እንዳይረሳ ማድረግ ቅልጥፍናውን ይጨምራል። 5. አጫጭር ማስታወሻዎችን መያዝ። ህይወታችንን ሊያቀሉልን የሚችሉ የተለያዩ ማስታወሻዎች አሉ። ለምሳሌ ቼክሊስት ወይም ደግሞ አንድን ነገር ስንሰራ ማሟላት ያለብንን ነገሮች እንዳንዘነጋ ቅድሚያ በወረቀት ላይ በማስፈር ስራውን በምንሰራበት ጊዜ ተራ በተራ መሟላታቸውን እያየን እንድንሄድ ይረዳናል። ወይም ደግሞ አዳዲስ ነገሮችን ስንማር ወይም ስናውቅ እየጻፍናቸው እንሂድ። ምክንያቱም የተጻፈ ነገሮች የበለጠ የመታወስ እድል አላቸው። 6. ማህበራዊ ግንኙነትን ማጎልበት። በዚህ ዘመን ብዙ ግንኙነቶቻችን ፊት ለፊት በአካል በመገናኘት ሳይሆን በስልክ፣ በማህበራዊ ሚዲያ እና በመሳሰሉት ነገሮች የሚደረጉ ሆነዋል። ፊት ለፊት ወይም በአካል የሚደረጉትንና በኤሌክትሮኒክ የሚደረጉ ግንኙነቶች በአእምሮ አሰራር ላይ ያላቸው ተጽዕኖ ለማወዳደር የተደረጉ ጥናቶች ውጤቶች እንደሚያሳዩት በአካል ወይም ፊት ለፊት የሚደረገው ግንኙነት በላቀ ደረጃ የአእምሮ አሰራርን እንደሚያፈጥንና እንደሚጨምር ነው። ምክንያቱም በስልክ፣ በቴክስት ወይም በሶሻል ሚዲያዎች ግንኙነት ስናደርግ ቀስ ብለን ጊዜ ወስደን እያሰብንበት የምንመልስ ስለሆነ ኢንተራክት የምናደርግበት መንገድ ዘገምተኛ ነው። በአካል ሲሆን ግን ፊት ለፊት ስንገናኝ የሰውየውን ፊት እያነበብን በዚያው ወሬውን ለመስማት ትኩረት እያደረግን በፍጥነት የሚቀየረውን የወሬ ሂደት እየተከታተልን በፍጥነት ማሰብ፣ በፍጥነት መመለስ ይኖርብናል። ስለዚህ ማህበራዊ ግንኙነት ፊት ለፊት በአካል ማድረግ የበለጠ አእምሮአችንን ያሰራል፣ የአእምሮአችንን አቅም ጠብቆ ያቆያል፣ ይጨምራል። 7. ማስተዋል እና ማሰላሰል ተለማመድ። በጣም የሚያስደንቀው ይህ ነው። ማሰላሰል ወይም ሜዲቴሽን። የሃርቫርድ ተመራማሪዎች የ8 ሰዓታት የአእምሮ ማሰላሰል ወይም ጥሞና ብቻ
በሂፖካምፓስ የአንጎል ማህደረ ትውስታ ማዕከል ውስጥ የግሬይ ማተር መጠን ጨምሯል። ግሬይ ማተር በማስታወስ ውስጥ የሚሳተፍ የአንጎል ክፍል ነው። አዲስ ትውስታዎችን ለመቅረጽ እና ያለፉ ልምዶችን ለማምጣት ይረዳል። ማሰላሰል የማስታወስ ጠላት የሆነውን ጭንቀትን ይቀንሳል። በቀን ቢያንስ ለ10 ደቂቃ በጥልቅ ማሰላሰልን ተለማመድ። የማስታወስ ችሎታን ለማሻሻል 7ቱን በሳይንስ የተደገፉ ዘዴዎች እናጠቃልል። 1. የአካል ብቃት እንቅስቃሴ 2. ጥራት ያለው እንቅልፍ 3. ለማስታወስ የሚረዱ ምግቦች 4. አእምሯችንን በየጊዜው ማሰራት 5. አጫጭር ማስታወሻዎችን መያዝ 6. ማህበራዊ ግንኙነትን ማጠናከር 7. በጥልቀት ማሰላሰል። እውነታው ይሄ ነው። ያለህን ትውስታ ይዘህ መቀጠል የለብህም። ማሻሻል ትችላለህ። የምትመርጠው እያንዳንዱ ምርጫ፣ የምትበላው፣ የምትተኛበት፣ የምታጠናበት መንገድ አንጎልህን ይቀርጻል። ስለዚህ ከዛሬ ጀምሮ የማስታወስ ችሎታህን ጨምር። ይህ ቪዲዮ ከረዳችሁ ላይክ እና ሰብስክራይብ ያድርጉ። ኮመንት ይስጡ። አእምሮ ኃይለኛ የሚሆነው ሆን ብለው የተጠቀሙበት ጊዜ ነው።